ህግ እናስከብረው። ማንም ከህግ በላይ ለመሆኑን በግልጽ ማሳየት ይኖርብናል። ማንም ከሰላማዊና ዴሞክራሲያዊ የትግል ስልት ውጪ እኛን ማንበርከክ እንደማይችልም ማሳየት ይኖርብናል። ጦርነት የማያውቁ ሰዎች በከተማ ጦርነት ሊያስተምሩን ሲሞክሩ ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። ኢትዮጵያ ውስጥ ከእንግዲህ በኋላ ሰላማዊ ዴሞክራሲያዊ የሐሳብ ፍጭት ብቻ ነው የስልጣን ባለቤት የሚያደርገው። ሀዘናችን እንደተጠበቀ ሆኖ ማዘን ብቻ ሳይሆን ሀዘን ማስቆም የሚችል አመራር መስጠት ደግሞ ይኖርብናል። ወንጀለኞች ለህግ ማቅረብ፣ ወንጀል ለመስራት የሚዳዱ ሰዎች ከእንግዲህ በኋላ ኢትዮጵያ ውስጥ ድራማ እየሰሩ ሰው መግደል የማይቻል መሆኑን በተግባር ማስተማር ይኖርብናል። ወንጀለኞች ስንይዝ በቂም በቀል በጥላቻ ወይም በፖለቲካ አመለካከት ልዩነት ምንም አይነት በደል ሳይደርስበት በህግና በስርዓት ብቻ የሚጠየቁበትና ፍትህ ኢትዮጵያ ውስጥ ከኤርትራ አይደለም ከወያኔ አይደለም ከግብጽ ከኢትዮጵያ መንግስትም አንቀበልም። ግን ባህሪ ያለው ትላንት ሲቀበል የነበረ አካል አሁንም እየተቀበለ ይኖራል። ንገሩን ባያቱን። ስለዚህ ፌልድ የሆነ ስቴት ነው ያለው። መቆጣጠር የማይችል ባህሪዎቹ ሉዓላዊነትን መቆጣጠር ያልቻለ ከጫፍ እስከ ጫፍ ቅቡልነቱ የተሸረሸረ because of this ወታደርተኛ ሆኖ የመጣ ሚሊቴሪ ሆኖ የመጣ ጦርነት ከተማ ላይ እናሳያቸዋለን ብሎ የሚዝት የህዝብ ቅቡልነቱ የተሸረሸረበት የህዝብ አገልግሎት ሰርቪስ መስጠት ያቃተው ወታደርተኛ ኃይል ነው አሁን ስልጣን ላይ ያለው። ወታደር ልብስ ለብሰ መምጣት ሲቪል ሆነ ነውር ነው። ይሄ ጥሩ ሰራ ሚል የሚደሰት ሳይሳው በጣም ነው ያዘንኩት። ብሩክ እየጨረስኩ ነው። አይዘር የዲሞክራሲ ሀሁ አልገባውም ይሄ ሰው ወይም ደግሞ በጥቅም ተደልሏል። ቅድም እንዳልኩ በ10 ሚሊዮኖች የተቀበሉ ሚዲያዎች አሉ። ወይም አድርባይ ነው። ሲቪል የሆነ አካል እንዴት ነው ሚሊቴሪ ለብሶ የሚመጣው? የት ሀገር ነው ሚሊቴሪ የለበሰ ዲሞክራሲ የሚያመጣው? በሚሊቴሪነቱ ነው እንዴት ተመረጠው ዶክተር አብይ? እና ይሄ ግልጽ መሆን አለበት። የህዝብ ቅቡልነት እጦት የወለደው ነው። ለምን የህዝብ ቅቡልነት እጦት አጋጠመኝ ብለህ ትፈትሻለህ እንጂ ወታደር ለብሰህ በከተማ ውስጥ ቃል በቃል ጦርነት ምን እንደሆነ ማሳየት ይኖርብናል። ኧረ ምን አለበት ፍትህ ምን እንደሆነ ማሳየት ይኖርብናል ብንል፣ ኧረ ምን አለበት ሰላም ምን እንደሆነ ማሳየት፣ ጦርነት ምን እንደሆነ ማሳየት ይኖርብናል ይባላል እንደዚህ። ስለዚህ የኛ መሪ ጦርነት ምን እንደሆነ ሊያሳየን ነው። ካሳየን ከግብጽ ጋር ያሳየን፣ ከጎኑ እንቆማለን። ግብጽን ላይ የሚወስደውን ጦርነት ጠላት የሆነች ሀገር ላይ የሚወስደው ጦርነት ላይ ከጎኑ እንቆማለን። ህዝብህ ላይ መጣ ጦርነት ምን እንደሆነ እናሳያለን የሚል ዛቻ ግን ወይ አድርባይ ከሆንክ ወይ የዲሞክራሲ ሀው ጋልገባ ወይ ጥቅመኛ ከሆንክ ነው ትክክል ነው የምትል። የእስክንድር እምባ ግን እያንዳንዳችሁ ይፋረዳችኋል። ተደበደብኩ ለኢትዮጵያ ህዝብ ንገሩልኝ ነው ያለው። ዋሽንግተን ዲሲ ህዝብ አጨብጭበን የተቀበልነው እስከ ሞት ጥግ ይሄዳለው ብሎ ነው የተቀበልነው። ይሄንን ነው ማራመድ ያለብን። ስለዚህ ምናድበሰብሰው ነገር አልመሰለኝም። ኦሬዲ ፌልድ አድርጓል። ከሁለት ቀን በኋላ የሚወስዳቸው እርምጃዎች ፌልድ የሆነ ስቴት የሚያደርገው ነው ብዬ ነው ማምነው። ብሩክ በነገር አለ ይዞዬ ማለት ነው። ከሱ በፊት የተንጫጩ የፎከሩ ሰዎችም የትም አልደረሱ። ከሱ በፊት ጋዳፊ ተንጫጭቷል፣ ፎክሯል። ከሱ በፊት ሰዳም ሁሴን ተንጫጭቷል፣ ፎክሯል። በጣም ብዙ ሌሎች አምባገነኖች። መንግስቱ ኃይለ ማርያም በኢትዮጵያ ያለ ጡንቻ ያላስብም፣ በጡንቻዬ ካልሆነ አይሰራም። ገስዋት አብይ አህመድ አንድ ነገር ልንገርክ፣ ይሄ የነጋዳፊ ዘመን አይደለም። ዓለም ጨለማ ውስጥ በነበረችበት ሰዓት የነበረው ጊዜ አይደለም። ስለ ከተማ ውጊያ ነው ያወራው።
ምሽግ ይዞ እንድጠበጥባችሁ እናደርጋችኋለን። ከተማ ውስጥ ምሽግ ይዘው ያንተን ጦር አንድ በአንድ እንድጠበጥባቸው እናደርጋለን። ገባ? ከተማ ውስጥ ምሽግ ይዞ ስለ ከተማው ውጊያ ነው ያወራው ወይም ደግሞ አርበን ዋር ስለሱ ነው ያወራው። ስለ ጦርነት የታባታ ታውቃለህ አንተ ወሰኽ የታባታ ወቅት ታውቃለህ። ሬዲዮ ተሸክመ ከኮማንደር ጀርባ መሮጥ የኮማንደር ካልሲ ማጠብ ነው ያንተ ስራ የነበረው። ጫማ መጥረግ ነው የነበረው ያንተ ስራ። የከማል ገልቹን ጫማ ማሰር ነበር ያንተ ስራ። ስለ ጦርነት የታባታ ታውቃለህ። ጦርነትን አንተን ጀግና የሚያደርግህ የምትለብሰው ልብስ መሰለ? አንተን ወንድ የሚያደርግህ የምትለብሰው ልብስ አይደለም። ሲጀምር አንተ እኮ የለበስከው ልብስ ራሱ የጦርክ ልብስ አይደለም። በአገሪቷ ፕሮባብሊ የዩኒፎርም ህግ ይኖራል። የወታደር ዩኒፎርም ህግ ይኖራል። ያንን ዲሲፕሊን ሳታከብር የራስህን ጦር ዩኒፎርም እና ራንክ ሳታደርግ ወይም ደግሞ በሲቪሊያን ስትራክቸር ውስጥ በአገሪቷ ህገ መንግስት የተደነገገ ልብስ ሳትለብስ አንተ ጀግና ነኝ ትላለህ እንዴ? ጀግንነት እኮ ኦልሬዲ የቱ ጋር እንዳጠረ ልንገርህ። at a level of discipline በዲሲፕሊን ደረጃ ጀግንነት የለም። ዲሲፕሊን የሌለው ወታደር ተዋግቶ ማሸነፍ አይችልም። that's why you need to understand የፈለከውን ነገር ለብሰህ አትወጣም። የፈለከውን ነገር በፈለከው አቅጣጫ አትሄድም። የፈለከውን መንገድ አትመራም። ጥሩ በጣም ደስ የሚለው ነገር ማለት ነው የኢትዮጵያ ጦር በእንደዚህ አይነት ደንዝ መመራቱ ለተዋጊ ኃይልም ሆነ ለማንኛውም በትግል ዘርፍ ላይ ተሰማርቶ ላለው ኢትዮጵያዊ ትልቅ ማሸነፍ ነው። ትልቅ ማሸነፍ ትልቅ ድል ነው። በእንደዚህ አይነት ደንቆሮ እየተመራች መሆኑ ማለት ነው ያገይቷ ጦር you know why እንኳን ጦር ፍየል መምራት የማይችል ጭንቅላት ነው ያለው አብይ አህመድ። 3 ፍየሎችን መምራት የማይችል ጭንቅላት ነው ያለው አብይ። አንተ ጎንበስ እያልክ የሰው ጉልበት ሳም። አብይ አንተ የሰው አንገት ስር እየተደፋ ቀለበት አጥልቅ። አንተ ወንድ ተብለህ ሆነ ራሱ አልተፈጠርክም ማለት ነው። ወተን ሞት አስቦካለህ እንዴ? በጣም ተሳስተሃል። በጦርና በጋሻ ዘመን አይደለም ያለ ነው። you need to understand አንተ ከታጠቅከው በላይ አንተን የሚቃወሙ ሰዎች በቀላሉ አንተ ማጥቃት የሚችሉ መሳሪያዎች መታጠቅ ይችላሉ። አርበን ዋር ወይም ደግሞ የከተማ ውጊያን ማንን ለማስተማር ነው አንተ ፈሳም? የትኛው የከተማ ወይም ደግሞ አርበን ዋርፌርን ተዋግተህ ታውቃለህ? የትኛው ጎሬላ ጋር ተዋግተህ ታውቃለህ? ከናንተ ይልቅ የደርግ ወታደሮች መፎከር ይችላሉ በነገራችን ላይ ማለት ነው። ምክንያቱም ህዋትና ሻቢያን 17 ዓመት ሙሉ ሲዋጉ ነበር። በህዋት ዘመን ከተፈጠሩ እንደና አብይ አህመድ ካሉ ባዶዎች ይልቅ ህዋት መፎከር ትችላለች። because they fought guerrilla warfare and urban warfare የከተማ ውጊያንም ተዋግቷል። የጎሬላ ወይም ደግሞ ጫካ ለጫካ የሽምቅ ውጊያን ተዋግቷል። ይሄ የትኛውን ጦርነት አይተህ ነው የምትፎክረው? ንገረኝ እስቲ። 120,000 ወጣት የረገፈበትን የኢትዮጵያ ጦርነት የባድሜ ጦርነት ነው የምትነግረን? እዛ ላይ ጀግንነት በዚያ ሰዓት አንተ እኮ ሬዲዮ ተሸክመህ ከኋላ ትሮጥ ነበረ እንጂ ፊት ለፊት ተዋግተህ እኮ አንተ አታውቅም። በየትኛው ነው ህዝብን የምታስቦካው? ያልታጠቀ ሲቪሊያን ወጥቶ ስለ መብቱ ሲጠይቅ በመሳሪያ ነው መልሰው በእንድነው መልሰው ለሚፋክን ተይሳምቴ አንተ ይህንን ትግል ወደ መሳሪያ ትግል ከቀየርከው ማለት ነው ያንተን ጦር ራሱ ስናሰለጥን የነበርን ሰዎች ነን እዚህ ጋር ያለ ነው ያንተን ኮማንዶዎች ማለት ነው። ለሚፋክን ተይሳምቴ አንድ ሰው 30 እና 40 ጦርን እንዲያጠፋ ማድረግ እንችላለን። ጦርነት ከፈለክ ሰላማዊ ሰዎች ላይ መተኮስ ከሆነ ያንተ ፍላጎት በሰላማዊ መንገድ ወጥቶ አምባገነን ስርዓትን የሚቃወሙ ሰዎች ላይ ተኩሼ ገድዬ አሸንፋለሁ ብለህ ከሆነ የምታስበው ማለት ነው I swear to God እኔ አንድ ነገር ልንገርህ። ፌስቡክ ላይ እንደምንጫጩ በጥራቃ ባዶዎች እንዳልመስልክ ነው። ብዙውን እንደሞ አንድ እንዳልመስልክ እንደዚህ ያለን ሰዎች በ3 ወር ውስጥ ያለ መሳሪያ ድምጽ አንተን ከምድር ገጽ ላይ ሊያጠፉ የሚችሉ ጦር ወይም ደግሞ ኃይልን አሰልጥነን ማውጣት እንችላለን። እኛ ያለ መሳሪያ ከተማ ውስጥ ገብቶ የሚዋጉትን ያንተን ጦር በያለበት ሲጥ የሚያደርጉትን ያንተን እነዚያን ጽድግር መከላከያም በለው ሰላማዊ ሰዎች ላይ የምተኩሱ ህሊና ቢሶችን
በያሉበት ቦታ ወስደን ሲጥ ማድረግ የምትችል ጦር ባጭር ጊዜ ውስጥ አሰልጥነን ማውጣት እንችላለን። እንዳውም ካሁን በኋላ የሰላማዊ ትግሉ በርዝ ራሳችሁ ዘግታችሁታል። ጫካ የምገባ ጦር የለም ካሁን በኋላ። if you calling the war to the city ወደ ከተማው መሃል ከሆነ አንተ ጦርነቱን እየጠራ ያለው የከተማ መሃል ጦርነት ምን እንደመስል እናሳያለን። 7 ሜትር ጠበንጃ ተሸክመ እየዞርክ በሱ በዚያ በጠበንጃ ሰደፍ ነው እየተመታምስ ሞቶ አይደለም በጥይት ያለ መሳሪያ ድምጽ ነው የምታልቁት። ገባረል በሰላማዊ መንገድ ወጥቶ ስለመብት የምንዋገተውን ዜጋ አትግደሉ